የዳውሮ ዞን በዘንድሮ የምርት ዘመን በበጋ መስኖ ከለማው 1974 ሄክታር የስንዴ ማሳ ከ70,000 በላይ ኩንታል ምርት እንደሚጠበቅ ተገልጿል። ይህ የተገለጸው የዞኑ ግብርና አካባቢ ጥበቃና የህብረት ስራ መምሪያ ኃላፊ ረዳት ፕሮፌሰር በተላብይነ በሰራ ወረዳ አሩሲ አንገላ ቀበሌ በበጋ መስኖ የለማውን የስንዴ ምርት የማሰባሰብ ስራ በይፋ ባስጀመሩበት ወቅት ነው። ረዳት ፕሮፌሰሩ አክለውም በዞኑ በበጋ መስኖ ስንዴ ተጨባጭ ውጤት በማስመዝገብ የአርሶ አደሩን ተጠቃሚነት በማረጋገጥ ላይ እንደሚገኝም አብራርተዋል። የሰራ ወረዳ ዋና አስተዳዳሪ አቶ ሰለሞን ተክሌ በበኩላቸው በወረዳው 995 ሄክታር መሬት በበጋ ስንዴ ማልማት መቻሉን አስረድተዋል። የማሳ ሽፋኑም ስፋቱም እያደገ የአርሶ አደሩ ተጠቃሚነትም እያደገ የመጣበት ሁኔታ በመኖሩ ዘንድሮ ደግሞ እንደዚሁ 955 ሄክታር ማድረስ ችለናል። ይህን ስናደርግ አንደኛ በመስኖ አውታሪ እዚህ ቀበሌ ላይ መስኖ አውታሪም አለ ወደ 280 ሄክታር ነው ያለማ ነው በዚህ ቀበሌ ብቻ። እዚህ ውስጥም በዋተር ፓምፕ የለማው ድርሻ አለ። እንደዚሁም ደግሞ በባህላዊ መንገድ ወንዞችን በመጥለፍም የለማበት ሁኔታ አለ። ሌሎች ቀበሌዎችም አብዛኛው ከ75% በላይ ካለማ ነው። ሌሎች ቀበሌዎች ላይ ሀገሌ ሁለት ቀበሌ ላይ መጠነኛ አውታር ነበረ። በዚህ አውታር የለማ አለ። ወፋ ቀበሌ ላይ ሶላር ተጠቅመን ያለማንበት ሁኔታ አለ። እንደው ጠቅለል ስናድርግ ስንዴ በጋ ላይ ማምረት ብቻ ሳይሆን በማሳው ዙሪያ መኖ ተከላዎች አሉ። ሌሎች የጓሮ አትክልት ልማቱም ጎን ለጎን የቀጠለበት ሁኔታ አለ። የዚያኑ ያክል ነው የአርሶ አደሩ ተጠቃሚነት ያደገ የመጣውና በሰራ ወረዳ ያለውን ምርት ተሞክሮ ወደ ዞኑ ሁሉም አካባቢዎች የማስፋት ስራ እየተከናወነ እንደሚገኝ የገለጹ የዳውሮ ዞን ግብርና አካባቢ ጥበቃና የህብረት ስራ መምሪያ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ተካሊን በቀለ በወረዳው የማሳ ሽፋንም ሆነ የምርት ሂደት እጅግ የተሻለ እንደሆነ አንስተዋል። የበጋ መስኖ ስንዴ ከቅርብ ዓመታት ወዲህ በኢትዮጵያ በስፋት ወደ ልማቱ የተገባበትና ከፍተኛ ምርት በተለምዶ በመኸር ከሚለማው በተሻለ ምርታማነት ላይም ውጤታማነት ላይም ከፍተኛ ለውጥ እያሳየ የመጣ የግብርና ምርት ነው። ይህንን ወደኛ ክልል ወደኛ ዞንም ጠጋ አድርገን ስንመለከት የሰራ ወረዳ በጣም ቆንጆ ማሳያ ሆኖ በተግባር አርሶ አደሩንም ተጠቃሚ ያደረገ ስራ የተሰራበት